ውድ ተመልካቾቻችን በአገልግሎታችን እየተባረካችሁና እየተጠቀማችሁ እንደሆነ ተስፋ አደርጋለሁ። ሰብስክራይብ በማድረግ አገልግሎታችን እንድትደግፉ ጥሬን አስተላልፋለሁ። የጌታ ጸጋ ሰላም ይብዛላችሁ። በገላትያ መጽሐፍ ምዕራፍ 3 ከቁጥር 10 ጀምሮ ያለውን እግዚአብሔር ቃል እንደዚህ ያነባለሁ። ግን በመጠበቅ የሚተማመኑ ሁሉ ከርግማን በታች ናቸው፣ በሕግ መጽሐፍት የተጻፈውን ሁሉ የማያደርግ የተረገመ ነው ተብሎ ተጽፏልና። አዲቅ በእምነት ይኖራል ስለተባለ ማንም በእግዚአብሔር ፊት በሕግ እንደማይጸድቅ ግልጽ ነው። ሕግ በእምነት ላይ የተመሰረተ አይደለም፣ ነገር ግን ሕግጋትን የሚፈጽም ሰው በእነርሱ በሕይወት ይኖራል ተብሏል። እንጨት ላይ የሚሰቀል ሁሉ የተረገመ ነው ተብሎ ስለተጻፈ ክርስቶስ ለኛ እርግማን ሆኖ ከእርግማን ዋጅቶናል። ለአብርሃም የተሰጠው በረከት በክርስቶስ ኢየሱስ ለአሕዛብ እንዲደርስ ዋጅቶናል። ይኸውም በእምነት የመንፈስን ተስፋ እንድንቀበል ነው። ፍናርግ መጽሐፋችንን እኔ የምለውን ከኔ ጋር እንበል። እግዚአብሔር ሆይ አመሰግንሃለሁ፣ ቃልህን ወደዋለሁ፣ ካንተም እማራለሁ። በዛ ሰላም የማይወሰድ ደስታ፣ የድል ሕይወት ዛሬም ነገም ዘላለም አለኝ። አሜን። በኢትዮጵያ አዲስ ኪዳን ካህናት ቤተክርስቲያን አዲስ አበባ አጥቢያ ገላትያ መጽሐፍ ጥናትን ከኛ ጋር እያጠናችሁ ያላችሁ የገላትያ መጽሐፍ ጥናታችን ቀጥሎ ምዕራፍ 3 ቁጥር 10 ላይ ደርሰናል። ዛሬ የምንመለከተው ከምዕራፍ 3 ከቁጥር 10 እስከ 14 ድረስ ያሉትን አራቱን ቁጥሮች ይሆናል። ወዳጆቼ በጥናታችን እንደተመለከትነው ሐዋርያው ጳውሎስ የገላትያ መጽሐፍን ለመጻፍ መነሻ ምክንያት የሆነው ኢየሩሳሌም የመጡ የአይሁድ አስተማሪዎች ሰዎች ለመዳን እምነት ብቻ በቂ አይደለም፣ እንዲሁም ደግሞ የሙሴን ሕግ መጠበቅ አለባቸው የሚል አስተምሮ ማስተማር መጀመራቸው እንደሆነ ከዚህ በፊት ተነጋግረናል። በተለይም ደግሞ ካስታወሳችሁ አሕዛብ የሆኑ ሰዎች ክርስቲያን መሆን ከፈለጉ አስቀድመው አይሁዳዊ መሆን አለባቸው፣ እዚህ ደግሞ መገረዝ አለባቸው፣ እንደዚሁም የሙሴን ሕግ መጠበቅ አለባቸው የሚል ትምህርት ኢየሩሳሌም ከያዕቆብ ዘንድ የመጡ አንዳንድ የአይሁድ ሰዎች እንዲህ አይነት ትምህርት በገላትያ ቤተክርስቲያናት ውስጥ ማስተማር መጀመራቸው ሐዋርያው ጳውሎስ የገላትያን መልእክት ለመጻፍ ምክንያት እንደሆነው ተመልክተናል። ሐዋርያው ጳውሎስ በእነዚህ በአጠቃላይ በገላትያ ውስጥ ባሉ 6 ምዕራፎች ውስጥ የሚነግረን መሰረታዊ ሐሳብ አለ። ምዕራፍ 1 እና ምዕራፍ 2 ጳውሎስ ሐዋርያነቱን ወይም አገልግሎቱን የተከላከለባቸው ምዕራፎች ናቸው። 3 እና 4 ስነ መለኮታዊ ሐሳብን ወይም ትምህርቱን የተከላከለበት ነው። ምዕራፍ 5 እና 6 ቅድስናን ወይም ተግባራዊ ክርስትናን የተከላከለባቸው ምዕራፎች ናቸው። ለዚህ በአጠቃላይ የገላትያ መጽሐፍ 6 ምዕራፎች አሉት። 1 እና 2 ሐዋርያነቱን ተከላከለ፣ 3 እና 4 ትምህርቱን ተከላከለ፣ 5 እና 6 ደግሞ ቅድስናን ወይም ተግባራዊ ክርስትናን ተከላክሎበታል ብለን ከዚህ በፊት ተመልክተናል። በምዕራፍ 3 ላይ አሁን የደረስንበት 10ኛውን ቁጥር ከመመልከታችን በፊት ሐዋርያው ጳውሎስ በገላትያ መጽሐፍ ምዕራፍ 3 ላይ 29 ቁጥሮችን ተጠቅሞ ነው አጠቃላዩን ሐሳብ የሚናገረው። ጳውሎስ በገላትያ መጽሐፍ ምዕራፍ 3 ላይ ጽድቅና ቅድስና በእምነት ብቻ እንደሆነ 3 ማረጋገጫዎችን ለገላትያ ቤተክርስቲያናት አማኞች ያቀርብላቸዋል። መጀመሪያው ማረጋገጫ የራሳቸው የሕይወት ተሞክሮ ሲሆን፣ ሁለተኛው ማረጋገጫ ከቅዱሳት መጽሐፍት፣ ሶስተኛው ማረጋገጫ ደግሞ አመክንዮ ወይም ሎጂክን በመጠቀም ጽድቅና ቅድስና በእምነት ብቻ እንደሆነ ለገላትያ ቤተክርስቲያናት ያቀርብላቸዋል። እነዚህን 29 የሶስተኛው ምዕራፍ ቁጥሮች ከ1 እስከ 5 ከራሳቸው የተሞክሮ የቀረበ ማረጋገጫ ነው ብለን ተመልክተናል። ከዛ በኋላ ከ6 እስከ 14 ደግሞ ጳውሎስ ጽድቅና ቅድስና በእምነት ብቻ እንደሆነ ከቅዱሳት መጽሐፍት የሚያቀርበው ማረጋገጫ እንደሆነ ባለፈው ሳምንት መመልከት ጀምረናል። ባለፈው ሳምንት ስንመለከት ትዝ ካላችሁ ጳውሎስ ከራሳቸው የሕይወት ተሞክሮ ጽድቅና ቅድስና በእምነት ብቻ እንደሆነ ያቀረበላቸው ሐሳብ ትክክለኛና እውነተኛ ቢሆንም ነገር ግን በቂ አይደለም፣ እንዲሁም ደግሞ የጳውሎስ አስተምሮ የቅዱሳት መጽሐፍት መሰረት የለውም ለሚሉ ተቃዋሚዎቹ ግልጽ በሆነ መልኩ ወደ ዘፍጥረት መጽሐፍ ምዕራፍ 15 ቁጥር 6 ሄዶ አብርሃም አመነ እምነቱም ጽድቅ ሆኖ ተቆጠረለት ይላቸዋል። እንግዲህ በደንብ አስተውሉ። እንደውም ጳውሎስ የሚለው እንደዚህ ነው በአዲሱ ትርጉም፣ እስቲ አስቡት ብሎ ይላቸዋል። ታላቁ አባታቸው መንፈሳዊ ቅድመ አያታቸው የሆነው አብርሃም የጸደቀው በእምነት እንደሆነ ጳውሎስ ለገላትያ ሰዎች ይነግራቸዋል። እንዲህ ጽድቅና ቅድስና በእምነት ብቻ እንደሆነ ለነዚህ ከአይሁድ ለመጡ ተማሪዎች ማረጋገጫ ለማቅረብ ከአብርሃም የተሻለ ምሳሌ ከየትም ሊመጣ አይችልም። ስለዚህ ጳውሎስ በሚገርም ሁኔታ አብርሃምን ሲያነሳ እንዴት ያለ ጎበዝ ተከራካሪ ወይም ደግሞ ጽድቅና ቅድስና በእምነት ብቻ እንደሆነ እንዴት አድርጎ እንደሚያቀርብላችሁ ስትመለከቱ፣ በተለይም ወዳጆቼ እኔና እናንተ ከአሕዛብ እንደመጣ ክርስቲያን ያለ ሐዋርያው ጳውሎስ
የአሕዛብ ክርስትና የሚባል ነገር የሚታሰብ አይደለም። በጣም የሚገርመው ነገር ምንድነው? ጳውሎስ ይነግራቸዋል። አብርሃም አመነ እምነቱም ጽድቅ ሆኖ ተቆጠረ ብሎ ይላቸዋል። ባለፈው የተነጋገርነው አብርሃም የጸደቀው ከመገረዙ ከ13 ዓመት በፊት እንደነበረ ነው። አብርሃም የጸደቀው ሕግ ከመሰጠቱ ከ645 ዓመት በፊት እንደነበረ ነው። ስለዚህ የትኛውንም አሕዛብ ለመጽደቅ የሕግን ሥራ መፈጸም አለብህ ወይም መገረዝ አለብህ ብለህ ልትለው አትችልም። ታላቁ ፓትርያርክ ታላቁ አባታቸው ቅድመ አያታቸው አብርሃም ሲጸድቅ ሕግ በሌለበት ነው፣ መገረዝም በሌለበት ነው። ስለዚህ ከአይሁድ የመጡ አስተማሪዎች በገላትያ ቤተክርስቲያናት ውስጥ ገብተው እንዲጸድቁ መጀመሪያ ክርስቲያን መሆን ከፈለጉ አይሁዳዊ መሆን እንዳለባቸው፣ አይሁዳዊ ለመሆን ደግሞ መገረዝ እንዳለባቸው፣ እሱ ብቻ ሳይሆን መገረዝ ብቻ ሳይሆን ደግሞ ሙሴንም ሕግ መጠበቅ እንዳለባቸው ማስተማር መጀመራቸው ትክክል እንዳልሆነ ከዚህ ከሐዋርያው ጳውሎስ ሐሳብ ትመለከታላችሁ። ይሄ በጣም የሚደንቅና መሰረታዊ ጉዳይ ነው። ሌሎችም አሉ። አሁን በክርስትና ውስጥ ኢቫንጀሊካል አማኞች እንኳን ሳይቀሩ አሁን ሰዎች ለመጽደቅ ማመን ብቻውን በቂያቸው አይደለም መስራትም አለባቸው ብለው የሚያስተምሩ በጣም ብዙ ሰዎች አሉ። እኛ የምንሰራው ስለጸደቀን እንጂ ለመጽደቅ ብለን የምንሰራው ስራ የለንም። ኑሯችን ለመስቀሉ የሚሰጥ ምላሽ ነው እንጂ ለመዳን የሚከፈል ክፍያ አይደለም። ይሄንን በመሰረታዊ ደረጃ ማመን አለባችሁ። from the origin አብርሃም የጸደቀው አምኖ ነው እንጂ ሰርቶ አይደለም። ይስራ ቢባል አብርሃም ሃይማኖታዊ ስርዓት በሌለበት ሕግ በሌለበት መገረዝ በሌለበት ነው ጸደቀ ተብሎ የተቆጠረለትና ጳውሎስ በሚገርም ሁኔታ ይሄን ሐሳብ በገላትያ መጽሐፍ ምዕራፍ 3 ከቁጥር 6 ጀምሮ እስከ 9ኛው ድረስ ይነግራቸዋል። እነዚህ ከቁጥር 10 እስከ 14 ያሉት በሶስተኛው ምዕራፍ ላይ የሚገኙት አራት ቁጥሮች የሚናገሩት ጽድቅና ቅድስና በእምነት ብቻ እንደሆነ ቅዱሳት መጽሐፍት የቀረቡ ማረጋገጫዎች ናቸው። ገላትያ መጽሐፍ ምዕራፍ 3 ቁጥር 10 የሚናገረው ምንድነው? ሕግን በመጠበቅ የሚተማመኑ ሁሉ ብሎ ይናገራል ከርግማን በታች ናቸው። ሕግ መጽሐፍት የተጻፈውን ሁሉ የማያደርጉ የተረገሙ ናቸው ተብሎ ተጽፏልና ብሎ ጳውሎስ ይናገራል። ወዳጆቼ ሐዋርያው ጳውሎስ በገላትያ መጽሐፍ ምዕራፍ 3 ቁጥር 10 ላይ ከአብርሃም ወደ ሕግ ሥራ ይሸጋግራል። ጳውሎስ ከአብርሃም ወደ ሕግ ሥራ የሚሸጋግርበት ደግሞ የራሱ የሆነ ዓላማ አለው። ዓላማው ምንድነው ሲባል አያታቸው አብርሃም በእግዚአብሔር ፊት በእምነት ብቻ ከጸደቀ የእርሱ የሆኑ ልጆች በእግዚአብሔር ፊት ተቀባይነት ለማግኘት በመልካም ሥራ የሚያደርጉት ሙከራ እንደማይሳካ ለማሳየት ነው። እንግዲህ ጳውሎስ ከራሳቸው ሕይወት ተሞክሮ ማረጋገጫዎችን ካቀረበላቸው በኋላ ቅዱሳት መጽሐፍት ማረጋገጫ ለማቅረብ ዘፍጥረት 15 ላይ ሄደ። እንደነገርኳችሁ አብርሃም የጸደቀው ዘፍጥረት 15 ነው፣ የተገረዘው ዘፍጥረት 17 ላይ ነው። ስለዚህ ጳውሎስ አስቡት እስቲ ብሎ ስለ መንፈሳዊ ቅድመ አያታቸው ስለ አብርሃም ከተናገረ በኋላ ወዲያው ደግሞ 10ኛው ቁጥር ላይ ሲመጣ አብርሃምን ይተወውና ወደ ሕግ ሥራ ይሸጋግራል። ወደ ሕግ ሥራ የተሸጋገረበት ምክንያት ምንድነው? ከላይ የነገራቸው አንድ ሐሳብ አለ። አባታችሁ አብርሃም በእግዚአብሔር ፊት ተቀባይነት ያገኘው በእምነት ብቻ ነው ብሎ ነግሯቸዋል። ስለዚህ አባታቸው አብርሃም በእግዚአብሔር ፊት ተቀባይነት ያገኘው በእምነት ብቻ ከሆነ እርሱ የሆኑት ልጆች በእግዚአብሔር ፊት ተቀባይነት ለማግኘት በመልካም ሥራ የሚያደርጉት ጥረት እንደማይሳካ ለማስረዳት ስለፈለገ ጳውሎስ ፊቱን ከአብርሃም ወዴት ያዞራል? ሕግ ሥራ ያዞራል። ወዳጆቼ ሕግን ለመተግበር የሚሹ ሰዎች በመሰረቱ አንደኛ ግብዞች ናቸው። በጣም ከሕግ ጋር የጠበቀ ፍቅር፣ በጣም የጠበቀ ግንኙነት እንዲኖራቸው የሚታገሉ ሰዎችን በባህሪያቸው ካያቸዋቸው ግብዞች ናቸው። ሁለተኛ ደግሞ ልባቸው ከእግዚአብሔር የራቀ ነው። ሶስተኛ ቤት ሲሰራ ከጣራው እንደሚጀምር ሞኛ ናጺ ናቸው። በትክክል ስትመለከቷቸው የማያዋጣቸውን ነገር በማድረግ ጊዜያቸውንና ዘመናቸውን የሚጨርሱ ናቸው። አሁን እንግዲህ አንድ ነገር ልብ ብላችሁ ተመልከቱ። ጳውሎስ በገላትያ መጽሐፍ ምዕራፍ 3 ቁጥር 10 ላይ የሚለው እንደዚህ ነው። ሕግን በመጠበቅ የሚተማመኑ ሰዎች ከርግማን በታች ናቸው ብሎ ይናገራል። በሕግ መጽሐፍት የተጻፈውን ሁሉ የማያደርግ የተረገመ ነው ተብሎ ተጽፏልና ይላል ጳውሎስ። በገላትያ ቤተክርስቲያናት ውስጥ ያሉ ከአይሁድ እምነት የመጡ ክርስቲያኖች ሕጉን የበረከት መንገድ አርገው ያስቡ ነበረ። ነገር ግን ጳውሎስ በድፍረት ሕጉ የበረከት መንገድ ሳይሆን የእርግማን መንገድ ነው ብሎ ይላቸዋል። ጳውሎስ የእርግማን መንገድ ነው የሚለውን ሕግ እነዚህ ከአይሁድ የመጡ ክርስቲያኖች የበረከት መንገድ ነው ብለው እንዴት ሊያስቡ ቻሉ ብላችሁ ስትጠይቁ ሕግ የሚለው ቃል በመጽሐፍ ቅዱስ ውስጥ በሁለት የተለያየ ዋጋ ተጽፎ መገኘቱ እነዚህ ሰዎች የእግዚአብሔርን ሕጉን የበረከት መንገድ አርገው እንዲያስቡ ምክንያት ሆኗቸዋል። ሰዎቹ የእግዚአብሔርን ቃል ያጠናሉ፣ የእግዚአብሔርን ቃል ተምረዋል፣ ከልጅነታቸው ጀምሮ ለመጠበቅ ሞክረዋል። ታዲያ ጳውሎስ የእርግማን መንገድ ነው የሚለውን ሕግ እነሱ የበረከት መንገድ ነው ለማለት ያስቻላቸው ምክንያት ምንድነው ስትሉ ሕግ የሚለው ቃል
በመጽሐፍ ቅዱስ ውስጥ በሁለት አግባብ ጥቅም ላይ ውሎ ታገኙታላችሁ። ሕግ የሚለው